በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 8 ቁጥር 9 እስከ 19። የሽማግሎችን ምክራቸውን ጠብቅ፣ እነርሱ ከአባቶቻቸው ተምረዋልና። አንተም ከእነርሱ ተማር። በሐዘንም ጊዜ የምትናገረውን ታገኛለህ፣ የምትመልሰውንም ታውቃለህ። በእሳታቸው እንዳትቃጠል የኃጢአተኞች ሰዎችን እሳት አትጫር። በአንደበቱ ነገር እንዳያስትህ በተሳዳቢና በጠላት ዘንድ አትከራከር። ካንተ ለሚበለጽገው አታበድረው፣ ብታበድረው ግን ገንዘብህን እንዳጣህ እወቅ። ካንተ ለሚበረታውም አትዋሰው፣ ብትዋሰው ግን አንተ ራስህ እንደምትከፍል አስብ። ከዳኛ ጋር አትከራከር፣ እንደ ክብሩ መጠን ፍርድን ይለውጥለታልና። እንዳይደፍርህ ከደፋር ሰው ጋር መንገድ አትሂድ፣ እርሱ ልቡ እንደወደደ ያደርጋልና። አንተም በእርሱ ስንፍና ትሞታለህ። ከቁጡ ሰው ጋር አትከራከር፣ በእርሱ ዘንድ ደም ማፍሰስ እንደ ኢምንት ነውና። ረዳት ወደሌለበት ቦታም ይወስድሃልና። ከእርሱ ጋር ወደ ምድረ በዳ አትውጣ፣ የሰማውን ነገር መጠበቅ አይችልምና። ካላዋቂ ሰው ጋር አትማከር፣ እንዴት እንደሚደርስብህ አታውቅምና። ጉዳይህን በባዕድ ፊት አትናገር፣ ዋጋህ እንዳይጠፋብህ ለሰው ሁሉ የልብህን ምስጢር አትግለጥ። ወስብሐት ለእግዚአብሔር።